ተመልካቾቻችን የኢፌዴሪ የህዝብ ተወካዮች ምክር ቤት አባላት በወቅታዊ ጉዳዮች ላይ ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ከቀረቧቸው ጥያቄዎች መካከል በኢኮኖሚና በመልካም አስተዳደር ዙሪያ የተሰጡ ምላሾችን በዛሬው የክፍል አንድ ዝግጅታችን ከዜና በኋላ እናቀርባለን። እንድትከታተሉን ጋብዛለን። ተከታዩን ክፍልም ነገ ምሽት ከ2 ሰዓት ዜና በኋላ ቀጥሎ የሚቀርብ መሆኑን ከወዲሁ እንገልጻለን። በምስራቅ አፍሪካ የዓለም አቀፍ አሸባሪው የአልቃይዳና የአልሸባብ መረብ አካል የሆነ የሽብር ቡድን በህግ ቁጥጥር ስር መዋሉን የብሔራዊ መረጃና ደህንነት አገልግሎትና የፌደራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ዛሬ ታህሳስ 23 ቀን 2005 ዓ.ም አስታወቀ። ከተጠርጣሪዎቹ ጋር ከተያዙት ማስረጃዎች መካከል የጦር መሳሪያዎች፣ ለወታደራዊ ስልጠና የሚውሉ ማኑዋሎች፣ የተለያዩ ሰነዶችና የጂሃድ ጦርነት የሚያሳዩ ቪዲዮዎች ይገኙበታል። ሳሙኤል ከበደ ዝርዝሩን ያቀርባል። የብሔራዊ መረጃና ደህንነት አገልግሎትና የፌደራል ፖሊስ የጋራ ጸረ ሽብር ግብረ ኃይል በክትትል የደረሰበት የምስራቅ አፍሪካ የአልቃይዳና የአልሸባብ የሽብር መረብ አካል የሆነው የሽብር ቡድን አባላት መካከል በፍርድ ቤት የመያዣ ትዕዛዝ መሰረት ከታህሳስ 2 2005 ዓ.ም ጀምሮ በተደረገው ኦፕሬሽን በቁጥጥር ስር የዋሉት 15 ያህል ተጠርጣሪዎች ናቸው። የሽብር ቡድኑ አባላት በሶማሊያ በሚንቀሳቀሰው አልሸባብ አማካይነት ወታደራዊ ስልጠና የወሰዱ አባላቶቻቸውን ወደ ሀገር ውስጥ በማስገባት ሀገሪቱ የተያያዘችውን የልማት ጉዞ ለማደናቀፍ ተጨባጭ የሽብር እንቅስቃሴ ለማድረግ ሲዘጋጁ መቆየታቸውንም ግብረ ኃይሉ ገልጿል። በሽብር ድርጊቱ ተጠርጥረው በቁጥጥር ስር የዋሉት ግለሰቦች ከኢትዮጵያ ውጪ በኬንያና በሶማሊያ በአልቃይዳና አልሸባብ አማካይነት ወታደራዊ ስልጠና ወስደው ወደ ሀገር ውስጥ የገቡትን አባላቶቻቸውን ለጂሃድ ጦርነት ከማደራጀት ጎን ለጎን መንግስት በህግ መሰረት ሲያስተናግደው የነበረውን የኢትዮጵያውያን ሙስሊሞችን ህጋዊ ጥያቄ በአመጽ አቅጣጫ ለመምራትና አጋጣሚውን የጂሃድ ጦርነት ለማወጅና ለሽብር ዓላማቸው መጠቀሚያ ለማድረግ ሲንቀሳቀሱ እንደነበረም ግብረ ኃይሉ አስታውቋል። በሽብር ድርጊቱ ተጠርጥረው ቁጥጥር ስር ከዋሉ ግለሰቦች ጋርም ለጂሃድ ጦርነቱ የተዘጋጁ የወታደራዊ ስልጠና ማኑዋሎች፣ የጂሃድ ጦርነቶችን የሚሰኩ ሰነዶችና የሚያሳዩ ቪዲዮዎችን የያዙ ሲዲዎችና ኮምፒውተሮች እንዲሁም የጦር መሳሪያዎችና ሌሎች ወታደራዊ ቁሳቁሶች ተይዘዋል። እነዚህ ተጠርጣሪዎች አዲስ አበባን ዋና ማዕከል አድርገው በተለይ በከሚሴና በሐረር አካባቢ ወታደራዊ እንቅስቃሴ መጀመር የሚያስችላቸውን የቦታ መረጣ ቅኝት አካሂደው ማጠናቀቃቸውንና በተለያዩ አካባቢዎችም አነስተኛ ወታደራዊ ስልጠናዎችን ሲያካሂዱ እንዲሁም ለጂሃድ ጦርነት የተደላደለ ሁኔታ መፍጠር የሚያስችሉ አስተምህሮቶችንም ሲሰጡና ሲንቀሳቀሱ በቁጥጥር ስር መዋላቸውን ግብረ ኃይሉ ገልጿል።